ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ ስለ ገንዘብ በጣም ጠቃሚ ከሆኑ ነገሮች አንዱን እናወራለን። ወራዊ በጀት ስለማዘጋጀት። ብዙዎቻችን የምናገኘው ገቢ በወሩ መጨረሻ ላይ ለምን እንደማይበቃን እናስባለን። የዛሬ ቪዲዮ ይህንን ችግር ለመፍታት የሚያስችሉትን ግልጽና ተግባራዊ መንገድ ያሳያችኋል። በጀት ማውጣት ማለት ገቢውንና ወጪውን መቆጣጠር ማለት ሲሆን የገንዘብ ግባችሁን ለማሳካት ወሳኝ እርምጃ ነው። እንግዲህ ዝግጁ ከሆናችሁ እስቲ ደረጃ በደረጃ እንዴት እንደምናደርገው እንይ። ደረጃ 1 የገቢ ምንጮን ይለዩ። የመጀመሪያው እርምጃ ሁሉንም የገቢ ምንጮን መለየት ነው። በጀት ማውጣት የሚጀምረው ምን ያህል ገንዘብ እንዳሉት በትክክል ሲያውቁ ነው። ዋና ደሞዝ ሊሆን ይችላል፣ ከትርፍ ስራ የሚያገኙት ገቢ፣ የቤት ኪራይ ገቢ ወይንም ከሌሎች የንግድ ስራዎች የሚያገኙት ገንዘብ። ሁሉንም ከግብርና ከሌሎች ቅናሾች በፊት ያለውን አጠቃላይ ገቢውን ይጻፉ። ከዛም የተጣራውን ገቢውን ማለትም በእጆ የሚገባውን ገንዘብ ይለዩ። ለምሳሌ ወራዊ ገቢው 15000 ብር ከሆነ ግብርና ጡረታ ከላይ ተቀንሶ 12000 ብር በእጆ ሊገባ ይችላል። ይህ 12000 ብር የተጣራ ገቢው ነው። ሌሎች ተጨማሪ ገቢዎችም ካሉት እዚህ ላይ ይጨምሩበት። ደረጃ 2 ወጪውን ይዘርዝሩ። አሁን ደግሞ ወደ ወጪዎች እንምጣ። ወጪዎች ሁለት አይነት ናቸው፣ ቋሚ ወጪዎች እና ተለዋዋጭ ወጪዎች። ቋሚ ወጪዎች እነዚህ በየወሩ የማይንቀሳቀሱና መጠናቸው ብዙም የማይቀየር ወጪዎች ናቸው። ለምሳሌ የቤት ኪራይ፣ የባንክ ብድር ክፍያ፣ የትራንስፖርት ክፍያ። የህዝብ ትራንስፖርት የሚጠቀሙ ከሆነ ለረጅም ጊዜ ቋሚ ሊሆን ይችላል። የስልክ ክፍያ ወይንም የፓኬጅ ተጠቃሚ ከሆኑ፣ ልጆች ካሉት የትምህርት ቤት ክፍያ፣ ለኢንሹራንስ የሚከፈሉ። እነዚህ በትንሹም ቢሆን ቋሚ ወጪ የሚባሉት ናቸው። ተለዋዋጭ ወጪዎች እነዚህ ተለዋዋጭ ወጪ የሚባሉት ደግሞ ከወር ወደ ወር የሚለዋወጡት ወጪዎች ናቸው። እነዚህን መቆጣጠር በጣም አስፈላጊ ነው። ለምሳሌ የምግብ ወጪ፣ ግሮሰሪ እና ከውጪ የሚመገቡ ከሆነ፣ መዝናኛ፣ የተለያዩ ሲኒማ፣ ካፌ እና ወዘተ ውስጥ በመግባት የሚዝናኑ ከሆነ፣ ለልብስና ለጫማ የሚያወጡት ወጪ፣ የሕክምና ወጪዎች፣ የትራንስፖርት ወጪ፣ የግል መኪና ካለዎት ለነዳጅ የሚያወጡት ዋጋ ከወር ወደ ወር ሊለያይ ስለሚችል፣ የመገልገያ ወጪዎች ለምሳሌ ለመብራትና ለውሃ የሚያወጡት ወጪዎች እንዳጠቃቀማችሁ ይለያያል። ባለፉት 3 ወራት ውስጥ ያወጡትን ገንዘብ በመመልከት ወጪዎትን በግምት ማስቀመጥ ይችላሉ። ሁሉንም ወጪዎትን መመዝገቡን ያረጋግጡ። ምንም እንኳ ትንሽ ቢመስልም ሁሉንም ነገር ይዘርዝሩ። ደረጃ 3 ገቢውን ከወጪው ይቀንሱ። አሁን ደግሞ የሂሳብ ስራውን እንስራ። አጠቃላይ ወራዊ ገቢውን ካሰሉ በኋላ ሁሉንም ወጪዎችን ይደምሩ። ከዚያም አጠቃላይ ወጪዎችን ከጠቅላላ ገቢው ይቀንሱ። ይህንን በሚያደርጉበት ሂደት ውስጥ ገቢ ከወጪ ሊበልጥ ይችላል። ይህ ማለት ከወጪ በኋላ የሚተርፍ ገንዘብ አሎት ማለት ነው። በጣም ጥሩ። ይህንን ገንዘብ ለቁጠባ ወይም ለኢንቨስትመንት መጠቀም ይችላሉ። የሂሳብ ስሌቱን ሲሰሩ አንዳንዴ ወጪው ደግሞ ከገቢው ሊበልጥ ይችላል። ይህ ማለት ከሚያገኙት በላይ እያወጡ ነው ማለት ነው። አይጨነቁ፣ ይህ ብዙ ጊዜ የሚከሰት ነገር ነው። በጀት ማውጣት ለዚህ ችግር መፍትሄ ለማግኘት ነው። ወጪዎቹን በመቀነስ ወይም ገቢውን በመጨመር ሚዛን ማምጣት ይኖርቦታል። የሂሳብ ስሌቱን ሲሰሩ ገቢው ከወጪው ጋር እኩል ሊሆን ይችላል። ይህ ማለት ገንዘቡ በልክ ይበቃውታል ማለት ነው። በዚህ ሁኔታ ውስጥም የገንዘብ ነፃነት ለማግኘት የቁጠባ እቅድ ማውጣት ጥሩ ነው። ይህንን የሂሳብ ስሌት በወረቀት ላይ ወይም በስልኮ ላይ ባሉ የፋይናንስ መተግበሪያዎች በመጠቀም ማስላት ይችላሉ። ደረጃ 4 በጀቶን ያመቻቹ። አሁን ወሳኙ ክፍል ከገቢው በላይ ያወጡ ከሆነ ወጪዎትን የሚቀንሱባቸውን መንገዶች መፈለግ አለብዎት። ከሚያገኙት በላይ ያወጡ ባይሆኑም እንኳን ለወደፊት ግቦት ለመቆጠብ ወጪዎችን ማመቻቸት አስፈላጊ ነው። ይህንን ለማድረግ በመጀመሪያ ደረጃ ተለዋዋጭ ወጪዎችን ይገምግሙ። እነዚህ ለመቆጠብ በጣም ቀላል የሆኑ ወጪዎች ናቸው። የምግብ ወጪን ይቀንሱ። ይህንን ለማድረግ በውጪ መመገብን ይቀንሱ። በቤት ውስጥ ያብስሉ። ለምሳሌ በሳምንት 4 ጊዜ ምሳ ከውጪ የሚበሉ ከሆነ ወደ 2 ጊዜ ይቀንሱትና በቤት ያዘጋጁ። በወር እስከ 1000 ብር ያህል መቆጠብ ይችላሉ። መዝናኛ ነፃ የሆኑ የመዝናኛ አማራጮችን ይፈልጉ። ለምሳሌ ፓርኮችን መጎብኘትና ቤተሰብ ጋር መሆን። የትራንስፖርት ወጪ የስራ ቦታው ቤቱ አካባቢ ከሆነ
በእግር ይሂዱ ወይም የህዝብ ማመላለሻን ይጠቀሙ። አስፈላጊ ያልሆኑ ወጪዎችን ያስወግዱ። በእርግጥ እያንዳንዱ ወጪ ያስፈልጎታል። ለምሳሌ ከአንድ በላይ የዥረት አገልግሎት ምዝገባ ወይም ስትሪሚንግ ሰርቪስ ሰብስክሪፕሽን ካለዎት አንዱን ሊያቋርጡ ይችላሉ። ብዙ ጊዜ የማንጠቀምባቸው የጂም አባልነቶች፣ እነዚህ ሁሉ ወጪዎች ናቸው። የ50-30-20 ህግን ይተግብሩ። ይህ በጣም ተወዳጅ የሆነ የበጀት ህግ ነው። የገቢውን 50% ለፍላጎቶቹ ይጠቀሙ። ለምሳሌ የቤት ኪራይ፣ ለምግብ፣ ለመገልገያ እና ለትራንስፖርት። የገቢውን 30% ደግሞ ለምኞት ይጠቀሙ። ለምሳሌ ለመዝናኛ፣ ከውጪ ለመመገብ፣ አዲስ ልብስ ለመግዛት እና ለመሳሰሉት። የአጠቃላይ ገቢውን 20% ደግሞ ለቁጠባ እና ዕዳ ለመክፈል ይጠቀሙበት። የድንገተኛ ጊዜ ፈንድ፣ ጡረታና የተለያዩ ብድሮችን ለመክፈል ይጠቀሙበት። ይህንን እንደ መነሻ ተጠቅሞ የራስዎን ሚዛን ማግኘት ይችላሉ። ደረጃ 5 በጀቶን ይከታተሉና ያስተካክሉ። በጀት ማውጣት አንድ ጊዜ ብቻ የሚሰራ ስራ አይደለም። በየወሩ መከታተልና ማስተካከል አለቦት። በጀቶን ለማስተካከልና ለመከታተል ደግሞ ከዚህ ወደ ታች የተዘረዘሩትን 3 ነጥቦች ተግባራዊ ያደርጉ። አንደኛ፣ በየቀኑ ወይም በየሳምንቱ ወጪዎትን ይመዝግቡ። ያገኙትን ገቢ የትና በምን ላይ እንዳዋሉ መመዝገብና ማወቅ አስፈላጊ ነው። ይህንን ለማድረግ ደግሞ የስልክዎን አፕሊኬሽን ወይም የማስታወሻ ደብተሮን መጠቀም ይችላሉ። 2 በየወሩ በጀቶን ይገምግሙ። ወሩ ሲያልቅ በእቅዶ መሰረት መሄዱን ያረጋግጡ። የአንዳንድ ወጪዎች መጠን ጨመረ፣ ያልተጠበቁ ወጪዎች ተፈጠሩ፣ ከዚያም ለቀጣይ ወር በጀቶን ያስተካክሉ። 3ኛ ታጋሽ ይሁኑ። መጀመሪያ ላይ ትንሽ ከባድ ሊሆን ይችላል፣ ግን ከጊዜ በኋላ ልማድ ይሆናል። ግቦን ማሳካት ላይ ያተኩሩ። ለምሳሌ ቤት ለመግዛት፣ መኪና ለመግዛት ወይም ለልጆች የትምህርት ክፍያ ለመሰብሰብ እየጣሩ ይሆናል። እነዚህ ግቦችን ተነሳሽነት ይሆኑታል። እንግዲህ ውድ ተመልካቾቻችን ወርሃዊ በጀት እንዴት መፍጠር እንደሚቻል በዝርዝር አይተናል። ያስታውሱ፣ በጀት ማውጣት ማለት ገደብ መጣል ሳይሆን ገንዘቡን በተሻለ መንገድ መቆጣጠርና የገንዘብ ነፃነትን ማግኘት ማለት ነው። ዛሬውኑ ጀምሩ፣ ትልቅ ለውጥ ማምጣት ይችላሉ። ይህን ቪዲዮ ከወደዱት ላይክ ያድርጉ፣ ለሌሎችም እንዲደርስ ሼር ያድርጉት። ለተጨማሪ ጠቃሚ የፋይናንስ መረጃዎች ደግሞ ቻናላችንን ሰብስክራይብ ማድረግ አይርሱ። ማንኛውም ጥያቄ ወይም አስተያየት ካላችሁ ከታች በኮሜንት መስጫው ላይ ይጻፉልን። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ